የአሜሪካ የፕላስቲክ ቀዶ ሐኪሞች ማህበር እንደሚለው ከ45 እስከ 60 ዓመት ያሉ ሰዎች ፊታቸውን በቀዶ ህክምና የማሰራት ፍላጎታቸው ጨምሯል። የፊት ክፍሎች ላይ ቀዶ ህክምና ማካሄድ በወጣቶች ዘንድ እየተለመደ መጥቷል። የፊት ቆዳን መሰብሰብ ከ40 ዓመት በላይ ያሉ ሰዎች የሚመከር ነው። በ20ዎቹና በ30ዎች እድሜ ያሉ እምብዛም አይመከርም። የፕላስቲክ ቀዶ ህክምና ማድረግ ምን ያህል በራስ መተማመን ይጨምራል የሚለውን አጠያያቂ ነው። በ20ዎቹ እድሜ ክልል የፊት ቆዳቸውን ቢሰሩ እስከ 15 ዓመት ይቆያል። የሚያደርስባቸው ጠባሳ ግን ዘላቂ ነው ይላሉ። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ወጣቶች ፊታቸውን ለምን ወደ ውበት ቀዶ ህክምና አዞሩ? ወጪውና የሚያስከትለው ውስብስብ መዘዝ። ፊት ላይ የሚደረግ ቀዶ ህክምና ከመቼውም በላይ ተበራክቷል። የፊት ቆዳ የመሰብሰብ ቀዶ ህክምና ወይንም ፌስ ሊፍት የተለመደ በእድሜ የበገፉ ሰዎች ዘንድ ነበር። ከፍተኛ ገንዘብ ያስወጣል። አሁን ግን በ20ዎቹና በ30ዎቹ እድሜ ክልል ያሉት ሳይቀሩ ፊታቸውን እያሰሩ ነው። አንዳንድ ወጣቶች ከቀዶ ህክምና በፊትና በኋላ ያላቸውን ገጽታ የሚያሳዩ ምስሎችን በማህበራዊ ሚዲያ ላይ ያጋራሉ። ከቀዶ ህክምና የማገገም ሂደት ቀላል ባይሆንም ለማህበራዊ ሚዲያ ተከታዮቻቸው ያስቃኛሉ። የፊት ቀዶ ህክምና በሚስጥር የሚያዝ መሆኑን አቁቶለታል። እንደ ክሪስ ጀነር፣ ካት ሳድለር እና ማርክ ጃኮብሰን ያሉ ታዋቂ ግለሰቦች ቀዶ ህክምናን ማድረጋቸው በይፋ ተናግረዋል። ከፕላስቲክ ቀዶ ህክምና አይነቶች የመጨረሻው ደረጃ ላይ ያለው የፊት ቀዶ ህክምና ነው። ታዲያ ብዙዎቹ ቀዶ ህክምናን አማራጭ የሚያደርጉት ለምን ይሆን? በሺዎች የሚቆጠሩ ገንዘብ ለምን ያወጣሉ? እንደ ቦቶክስ እና ፊለር ያሉ ከቀዶ ህክምና ውጭ ያሉ አማራጮች የተሻሉ ናቸው። ኤሚሊ የፊት ቀዶ ህክምና ያደረገችው በ28 ዓመቷ ነው። ሹል የሆነ አገጭና መንጋጋ እንዲኖራት አድርጓል። አይኗ ወደ ግራና ወደ ቀኝ እንዲሾልም ያደረገችው በቀዶ ህክምናው ነው። በቱርክ ያደረገችው ቀዶ ህክምና ህይወቴን ለውጦታል ትላለች። ጸጸትም የለባትም። 6 ቀዶ ህክምና ነው በአንድ ጊዜ ያደረኩት። ፊቴና ከንፈሬ ከፍ እንዲል ተደርጓል። አፍንጫዬም ተስተካክሏል ትላለች። በካናዳ ቶሮንቶ ነጋዴ የሆነችው ኤሚሊ ቀዶ ህክምናው ሲደረግላት የምትወደው ሙዚቃ ተከፍቶ ነበር። ሙሉ ማደንዘዣ ተደርጎላት ነበር። ተኝቼ ስነቃ አስመለሰኝ። ፊቴን ሳየው አዲስ ፊትና አዲስ አፍንጫ አየሁ ስትልም ታስታውሳለች። ለማገገም ረጅም ጊዜ ወስዶባታል። በመጀመሪያዎቹ ሳምንታት ቁስል መውጣት ጀመረ። ጉንጯን ስትነካው ስሜቱ ይሰማት የጀመረው ከ6 ወራት በኋላ ነበር። ከቀዶ ህክምናው በኋላ ህይወቴን ለወጥኩ። ጤናማም ነኝ። ብዙ መጠጥ አልጠጣም። ቆዳዬን እንከባከባለሁ፣ እተኛለሁ። አሁን የማውቀውን ያኔ ባውቀው ኖሮ ቀዶ ህክምናውን አላደርግም ነበር ትላለች። የተሻልኩ ሰው መሆን ነው የምፈልገው። አሁን የተሻልኩ ሰው እንደሆንኩ ይሰማኛል ስትልም አክላለች። ከዩናይትድ ኪንግደም የተገኘው መረጃ እንደሚያሳየው ባለፉት 12 ወራት የፕላስቲክ ቀዶ ህክምና በ8 በመቶ ጨምሯል። የአሜሪካ የፕላስቲክ ቀዶ ሐኪሞች ማህበር እንደሚለው ከ45 እስከ 60 ዓመት ያሉ ሰዎች ፊታቸውን በቀዶ ህክምና የማሰራት ፍላጎታቸው ጨምሯል። የእንግሊዝ የፕላስቲክ ቀዶ ሐኪሞች ማህበር ፕሬዝዳንት እድሜ እያነሰ የመጣው ያለ ምክንያት አይደለም። በመድኃኒት ሰውነታቸው ሲቀንሱ ቆዳቸው ተሸብሽቦ ይቀራል። በቀዶ ህክምና የፊት ቆዳ መሰብሰብ ይችላል ሲሉም ያስረዳሉ። የፊት የፕላስቲክ ቀዶ ህክምና ከዚህ ቀደም ከነበረው ተለውጧል። የፊት ቆዳ በቀዶ ህክምና ምክንያት ከሚገባው በላይ እንዳይለጠጥ ማድረግ ተችሏል። ቀዶ ህክምናው መከናወን ያለበት በባለሙያዎችና በተገቢው ህክምና መስጫ ተቋማት ውስጥ ነው። ሳይመን ሊ በብሪስቶል የቀዶ ህክምና መስጫ ያላቸው በመቶዎች የሚቆጠሩ የፊት ቀዶ ህክምናዎችን አከናውነዋል። ቀዶ ህክምናውን ሲያከናውኑ ታካሚዎች በፊታቸው ላይ ብቻ ማደንዘዣ ይወጋሉ። ቀዶ ህክምና የሚደረግለት ሰው ፊት ላይ ምልክት ካደረጉ በኋላ ከቆዳ በታች ወዳለው የፊት ክፍል ይገባሉ። ቆዳ ላይ ያለውን ስብና የፊት እንቅስቃሴ የሚቆጣጠረውን ህዋስ አልፈው ወደ ስር ይዘልቃሉ። ከቆዳ ስር ያለውን ስብና ጡንቻ ከቦታ ቦታ ማዘዋወር ፊት የሚፈልገውን ቅርጽ እንዲይዝ ያደርጋሉ። ሂደቱ ሰዓታት ይወስዳል። የፊትና የአንገት ቆዳን ለመሰብሰብ ቀላል እየሆነ መምጣቱ የቀዶ ህክምናውን ተፈላጊነት እንዲጨምር ምክንያት መሆኑን ባለሙያው ያስረዳሉ። በዚህ ዘርፍ አነቃቂ የሆነ ወቅት ላይ ነው ያለነው። በፍጥነት ለውጦች እየታዩ ነው ሲሉም ለውጡን ይገልጻሉ። አገጭና አንገት ላይ ያተኮረ ቀዶ ህክምና አሁንም ተፈላጊ ነው። እድሜ እየጨመረ መምጣቱን የሚያሳዩ የፊት ክፍሎች ላይ ቀዶ ህክምና ማካሄድ በወጣቶች ዘንድ እየተለመደ መጥቷል። የፊት ቆዳን መሰብሰብ ከ40 ዓመት በላይ ያሉ ሰዎች የሚመከር ነው። በ20ዎቹና በ30ዎች እድሜ ያሉ እምብዛም አይመከርም። ቀዶ ህክምናው ውስብስብ ስለሆነ አሉታዊ ተጽዕኖ የሚያሳድርበት እድል ሰፊ ነው። ከቆዳ ስር ደም ሊቋጠር ይችላል። ይህም በአካባቢው ያሉ ህዋሶችን ይገድላል። ኢንፌክሽን፣ የነርቭ ጉዳትና የፀጉር መመለጥ ሊከሰት ይችላል። እንደ ዩናይትድ ኪንግደም ባሉ ሀገራት የቀዶ ህክምና ከ15000 እስከ 45000 ፓውንድ ያስወጣል። ሆኖም ግን
እስከ 5000 ፓውንድ ቀዶ ህክምናውን የሚሰጥባቸው ሀገራትም አሉ። የፕላስቲክ ቀዶ ህክምና ከማድረግ በፊት ስለ ህክምናው መስጫው ባለሙያዎቹና መሳሪያው በቂ ጥናት ማድረግ ያሻል። ጁሊያ ጊላንዶ 34 ዓመቷ ነው። ፊቷ ላይ የተዛባ አቀማመጥን ለማስተካከል ነው ቀዶ ህክምና ለማድረግ የወሰነችው። ጓደኞቿ ፊቷ የተስተካከለ እንደሆነ ቢነግሯትም $8000 አውጥታ ለቀዶ ህክምና ወደ ቱርክ አቀናች። በቱርክ በአነስተኛ ዋጋ ቀዶ ህክምናው ስለሚደረግ ብዙዎች ይመርጡታል። መጀመሪያ ላይ ሐሳቡ የእብደት ነበር የመሰለኝ። ጉዳዩን በጥልቀት ከመረመርኩ በኋላ ግን ቀዶ ህክምናውን ለማድረግ ወሰንኩ። መጀመሪያ ፈርቼ ነበር። በማራቀው ሀገር ብቻዬን ነበርኩ ትላለች። የጤና ባለሙያ የሆነችው ጁሊያን ቀዶ ህክምናውን ከተደረገላት በኋላ ለ2 ቀናት በሆስፒታል ቆይታለች። ከዛ ፊቴ ስላበጠ ማየት አልቻልኩም። አንዳንዴ ፈሳሽ ይወጣው ነበር። ጭልምልም ያለብኝ ጊዜም ነበር። የስሜት መዋዠቅ ውስጥም ከቶኝ ነበር ስትል ታስታውሳለች። የፕላስቲክ ቀዶ ህክምና ማድረግ ምን ያህል በራስ መተማመን ይጨምራል የሚለውን አጠያያቂ ነው። በተለይ ፊት ምን መምሰል አለበት የሚለው ላይ ማህበራዊ ጫና አለ። ራሳችን ሁሌም ስለምናየው ከሌሎች ጋር ራሳችንን እናነጻጽራለን ሲሉም ዶክተር ክርስቲ ጋርበርት ይገልጻሉ። ብዙዎች በሰው ሰራሽ አገልግሎት በመታገዝ ምስላቸው ላይ ማስተካከያ ያደርጋሉ። ይህ ገጽታ እውነተኛ ገጽታ ባይሆንም የመልክ ልኬት ተደርጎ ይወሰዳል። በተለይ ወጣቶች ላይ ተጽዕኖ ያሳድራል። ታዋቂ ሰዎች ስለ ቀዶ ህክምና ማውራታቸው በጎ ነገር ቢሆንም በጣም የተለመደ የህይወት ክፍል ተደርጎ እንዲወሰድ ማድረግ እንደማይቀር ዶክተር ክርስቲ ይናገራሉ። የቴሌቪዥን መሰናዶ አቅራቢዋ ካሮላይን ስታምበሪ 47 ዓመቷ ሲሆን የፕላስቲክ ቀዶ ህክምና ያደረገችው ከ2 ዓመት በፊት ነበር። በህይወቴ ካደረኳቸው ነገሮች ሁሉ ትልቁ ነው። ለምን 60 ዓመት እስኪሞላኝ ድረስ እጠብቃለሁ? አሁን ቢያምርብኝ ይሻለኛል ትላለች። ለ20 ዓመታት በቦቶክስ ነበረ ቆዳዋን የምታስተካክለው። አሜሪካ ሄዳ $45000 ከፍላ የፊት ቆዳዋ ከፍ እንዲል አደረገች። መልኬ አሁንም እንዳለ ነው። ቀዶ ህክምናው ለቀጣይ 20 ዓመታት ጥሩ ስሜት ተሰምቶኝ እንድቆይ ያደርጋል ስትልም ትናገራለች። በቤልጂየም የፕላስቲክ ቀዶ ህክምና ባለሙያ የሆኑት አሌክሲስ ዋርፔል ግን ወጣቶች ቀዶ ህክምናው ማድረጋቸው ያሰጋቸዋል። ያለ ቀዶ ህክምና እንዴት ገጽታን መለወጥ እንደሚቻል ለታካሚዎቻቸው ይመክራሉ። በሃያዎቹ ዕድሜ ክልል የፊት ቆዳቸውን ቢሰሩ እስከ 15 ዓመት ይቆያል። የሚያደርስባቸው ጠባሳ ግን ዘላቂ ነው ይላሉ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።